ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት ከረማችሁ? እንኳን አደረሳችሁ። ዛሬ ስቅለት ነው። ስለዚህ አብረን ስግደት አብረን እንሄዳለን። ቤተክርስቲያን አብረን እንሰግዳለን። አብራችሁን ዋሉ። ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ባዮት እንደ ወንበዴ ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ ታስረሃል ስለኔ ኢየሱስ መድኔ ሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ የእኛን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጠን ልቦናቸውንም ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንን እንዲያስተሰርይልን ዘንድ ጸልዩ። ለሀገራችን ኢትዮጵያ ስለ አስተዳዳሪዎቿ በጠፈሮቿ ጠላትን በመከራ ታስረሃል ስለኔ ኢየሱስ መድኔ
አባቶች፣ እናቶች፣ ሕፃናት ልጆቻችን ሁላችሁም በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔርን አመስግኑ፣ ቸር ነውና። ለብርሃነ ስቅለቱ ያደረሰን አምላካችን ለብርሃነ ትንሣኤው በሰላም ያሻግረን። አሜን። ለሀገራችን እግዚአብሔር ሰላሙን ይስጥልን። አሜን። ጾሙን በሰላም ጾመናል። እንዲሁም ደግሞ ትንሣኤውን በሰላም እንድንኖር ፍጹም እምነታችን ነው። አሜን። እግዚአብሔር ከኢትዮጵያ ጋር ነው። ሁላችሁም እንኳን ያደረሰን ያደረሳችሁ 2017 ስንት ቀን ማለት ነው ዛሬ? 10 አቤት 10 ሚያዝያ 10 ቀን 2017 ብርሃነ ስቅለቱ ተከናውኗል ማለት ነው። ይህ በኢየሩሳሌም የተከናወነ ነው። ዛሬ ኢትዮጵያውያን ስለ ኢየሱስ ክርስቶስ ሳምንቱን ሙሉ ከምክረ ሞቱ አንስቶ እስከ ዛሬው እስከ ስቅላቱ ድረስ ያለውን ዜና ታሪክ በቤተ መቅደስ ውስጥ ሲያደረግ የነበረውን ቀደም ሲል በኢየሩሳሌም ምድር በቤተ ክርስቲያናችን ሊቃውንቱ ከውሃ ተለይተው በቀን አንድ ጊዜ ውሃ እና ትንሽ ቁራሽ እንጀራ በመቅመስ ሕዝባቸውን ይዘው እግዚአብሔርን ሲማጸኑ ምሕረት አድርግልን ሲሉ ሰንብተዋል። በገዳማት አድባራት እንዲሁም በዚሁ በደብረ ሊትል ቅዱስ እግዚአብሔር አቀ የጎጆ አርሴማ ቤተ ክርስቲያን አባቶቼ ካህናት በፍቅረ እግዚአብሔር ቅዳሴውን አብይ ጾምን በሙሉ በመቀደስ ወንድሞች ዲያቆናት አገልግሎቱን እግዚአብሔር የሚወዱ አገልግሎት ለሕዝብ የሚጠቅም ለሀገር ተስፋ የሆነ አገልግሎት ስታገለግሉ ስለሰነበታችሁ አባቶቼ ከልብ በእግዚአብሔር ስም አመሰግናለሁ። ለወደፊቱም ይህ ፍቅራችሁ ከእናንተ ጋር እንዲኖር አደራ እላለሁ።